ሰላም ጋይስ፣ ዛሬ ዚን ድራማ ቀጣይ ክፍል እናያለን። በክፍሉ መጀመሪያ ላይ የረዳቱ ልጅ ጀግኒቷን አደንዝዞ ሊያጠቃት ሲሞክር ጀግናው በሰዓቱ ደርሶ ያድናታል። ጀግናው ልጁን በቡጢ መጥቶ ይጥለዋል። ሌላ ጊዜ ወደ እሷ ብትጠጋ ዝም አልልህም፣ ይህ የመጨረሻ ማስጠንቀቂያ ነው ብሎ እያስፈራራ ጀግኒቷን ይዟት ይወጣል። ጀግናው እንዲያነቃት ብሎ ወደ ሻወር ቤት ወስዶ በቀዝቃዛ ውሃ እንድትነቃቃ ያደርጋል። በዛ ምሽት ሁለቱም በፍቅር አብረው ያድራሉ። ጀግናው ለጀግኒቷ ያለውን ጥልቅ ፍቅር ይገልጽላታል። በሚቀጥለው ቀን ጀግናው ጀግኒቷን ወደ ኩባንያው ያደርሳታል። ነገር ግን ለጥቂት ጊዜያት ግንኙነታችን በሚስጥር ብንይዘው ይሻላል፣ በተለይ ከረዳቱና ከልጁ አራቂ ብሎ ይመክራታል። ጀግኒቷን በሐሳቡ ትስማማለች። ጀግናው እሷን ከሸኘ በኋላ እሱን ወደ አሳደገችው ወደ አክስቱ ይሄዳል። ለአክስቱ እንዲህ ይላቸዋል። ጀግኒቷን በጣም አወዳታለሁ። አባቷ ለፈጸመው ስህተት እሷን መቅጣት አልችልም። 12 ዓመት ሙሉ ጠብቃኛለች። አንተ አሁን ትልቅ ሰው ሆንክ፣ የፈለግከውን ማድረግ ትችላለህ። እሷ ግን በሆነ ምክንያት ጥላህ እንዳትጠፋ ፈራለሁ ብለው ስጋታቸውን ይገልጻሉ። በሌላ በኩል የረዳቱ ልጅ ሌላ ሴራ ይሸርባል። ለጀግኒቷ ደውሎ ያደረኩትን ነገር ሁሉ ስህተት ነበር፣ አክሲዮን እንድመልስልሽ ወደዚህ ቦታ ነኝ ብሎ ይዋሻታል። ጀግኒቷ እውነቱን መስሏት ስትሄድ ያግታታል። ከዚያም ለጀግናው ቪዲዮ ልከው ከስልጣን ካልወረድክ ጀግኒቷን ገድለን ባህር ውስጥ እንጥላታለን ብለው ያስፈራሩታል። ጀግናው ያለምንም ማመንታት የጀግኒቷን ሕይወት ለማዳን ሲል በሰነዱ ላይ ፈርሞ ስልጣኑን ይለቃል። ጀግኒቷ ግን በዛ መሃል ለማምለጥ ስትሞክር ድንገት ተንሸራታ ወደ ባህር ውስጥ ትወድቃለች። ጀግናው ወዲያውኑ ደርሶ እሷን ለማዳን ወደ ባህሩ ዘሎ ይገባል። በጭንቀት ውስጥ ሆኖ ጀግኒቷን አውጥቶ ሕይወቷን ያተርፋል። ጀግኒቷ ስትነቃ ጀግናው አቅፎ ያጽናናታል። ለአንቺ ስል ሁሉንም አክሲዮን ሰጥቻለሁ፣ ስልጣኔ ለኔ ካንቺ ሕይወት አይበልጥም ይላታል። ጀግኒቷም ስለኔ ስትል ለምን እንዲህ አደረክ ብላ ታለቅሳለች። ጀግናው ግን አንቺ ደህና ከሆንሽልኝ ሌላው ነገር ይስተካከላል ብሎ ተስፋ ይሰጣታል። ረዳቷና ልጇ የጀግናውን ፊርማ ይዘው ለቦርድ አባላቱ ጀግናው በገዛ ፍቃዱ ስልጣኑን ለቋል፣ አሁን እኔ ነኝ የኩባንያው መሪ ብላ በደስታ ታውጃለች። የቦርዱ አባላት ግራ ተጋብተው ያለ ጀግናው በድንገት ወደ ስብሰባው ክፍል ይገባል። ጀግናው ወደ ስብሰባው ክፍል የገባው ብቻውን አልነበረም፣ ፖሊሶችንም ይዞ ነበር። ለፖሊስ ጣቢያ መሄድ ያለባችሁ እናንተ ናችሁ በማለት ረዳቷንና ልጇን ያስደነግጣቸዋል። ጀግኒቷን በማገትና ለመግደል በመሞከር ወንጀል ትፈለጋላችሁ በማለት ፖሊሶቹ ረዳቱንና ልጁን በካቴና ያስራቸዋል። ረዳቷ እየሮጠች ትመጣለች። ልጄ ምንም አላደረገም፣ እሱ ሕግ አክባሪ ነው እያለች ብትጮህም ፖሊሶች ግን አልሰሟትም። ምርመራ እያደረግን ነው፣ ወንጀለኛ መሆኑ ከተረጋገጠ ቅጣቱን ያገኛል ብለው ይዘውት ይሄዳሉ። ረዳቷ ግን በንዴት ይህ ገና ትዕሪት ነው፣ ገና እናያለን ብላ ጀግናውን ትዝትበታለች። ጀግናው ለረዳቷ ሁሉንም የኩባንያ የፋይናንስ ሰነዶችና ልጅሽ የሰራቸውን ስራዎች በሙሉ ኦዲት እናደርጋለን፣ ያኔ ጉድሽን ታያለሽ ይላታል። ጀግኒቷ በሌላ በኩል ፖሊሶች የረዳቷን ልጅ ይዘው ሲሄዱ በቪዲዮ ትመለከታለች። ጀግናው አጠገቧ መጥቶ ያጽናናታል። ጀግኒቷ ግን ጀግናው ሆይ ለምን እኔ ባለሁበት ቦታ አጠገቤ ትሆናለህ? ትንሽ ነጻነት ስጠኝ ብላ በቀልድ መልክ ትጠይቀዋለች። ጀግናው ግን አይ ጀግኒት፣ እንድጠብቅሽ የታዘዝኩት ከላይ ነው፣ ደህንነትሽ ለእኔ ትልቅ ነገር ነው ይላታል። ጀግናውና ጀግኒቷ በድጋሚ ተገናኝተው በፍቅር መቆየት ይጀምራሉ። ሆኖም ግን ረዳቱ በዋስ ወጥቶ ወደ ቤት ይመለሳል። የጀግናው አክስት ወደ ረዳቱ ቤት ይሄዳሉ። ይህ ቤት የእኔ ነው፣ ልጅሽ ባበደረኝ ገንዘብ ማሳዣ ቤቱን ስለሰጠኝ አሁን ልቀቂ ይሏታል። ረዳቷ ግን ምን እያልሽ ነው? እኔን ለማጥፋት ከጀግናው ጋር ተባብረሻል ብላ ትጮኻለች። አክስቱ ግን እውነቱን መናገር ይጀምራሉ። ያኔ በልጅነቱ ወደ ወንዝ የጣልሽው ሲሲንግ አሁን የመጣው ላንግ ወይም ጀግናው ነው፣ እኔ ነኝ ያዳንኩት ይሏታል። ረዳቷ ይህንን ስትሰማ ደንግጣ መሳቅ ትጀምራለች። የጀግናውን እናት ከፎቅ ላይ ገፍቼ ስጥላት እሱ ባይኑ አይቷል፣ ለዛ ነው ልገድለው የፈለኩት ብላ ትናዘዛለች። የጀግኒቱ አባት ይህን ሁሉ ሲያይ ነፍስ ገዳይ ነሽ ቢለኝም አክሲዮን ስለምፈልግ ዝም በል ብዬ አስፈራርቸው ነበር ትላለች። አክስቱ ይህንን ሲሰሙ በንዴት የረዳቱን አንገት አንቀው አንቺ አውሬ ነሽ እያሉ ሊገድሏት ይሞክራሉ። በታሪኩ ፍላሽባክ ላይ ረዳቷ የጀግናውን እናት ኩባንያ ለኔ ካልሆነ ለማንም አይሆንም ብላ ስትገፋት በግልጽ ይታያል። ረዳቷ ለአክስቱ እንዲህ ትላለች፣ አንቺም ሆንሽ የጀግናው እናት የእኔን ስኬት ልታቆሙ አትችሉም። አክስቱም የሰራሹ ግፍ አንድ ቀን ይጠይቅሻል ብላ ጥላቻዋን ትገልጻለች። በሌላ በኩል ጀግኒቱ አባቷ በረዳቱ ሴራ ምክንያት ዝም ማለቱንና እናቱን ሲገድሉ ከመሬት ባለፈ መከላከል አለመቻሉን ስታውቅ በከፍተኛ ሁኔታ ታዝናለች። እንዴት አባቴ እንዲህ ያለ ሚስጥር ደብቆ ይኖራል ብላ ስታለቅስ ጀግናው አጠገቧ መጥቶ ያጽናናታል። አንቺ ምንም ጥፋት የለብሽም፣ አባታችን የረዳቷን ክፋት ስለፈራ ነው ይላታል። ረዳቷ ግን አሁንም በስልጣን ጥም ታወራለች። ኩባንያው አሁንም በእጄ ነው፣ ማንም ሊያቆመኝ አይችልም እያለች ለብቻዋ ትፎክራለች። ጀግናው የአባቱንና የእናቱን የመገደል ሚስጥር ሙሉ በሙሉ ካወቀ በኋላ ከጀግኒቷ ጋር መቆየቱ ተገቢ እንደሆነ ያስባል። ነገር ግን በውስጡ የጥፋተኝነት ስሜት ይሰማዋል። ጀግኒቷ ግን እጁን ይዛ
እባክህ አትራቀኝ፣ አሁን ካላንተ መኖር አልችልም፣ ካለፈው ስህተት ይልቅ የወደፊቱን አብረን እንገንባ ብላ ትማጸነዋለች። ጀግናው በሐሳቧ ተስማምቶ ሁለቱም በፍቅር አብረው ለመቀጠል ቃል ይገባባሉ። ጀግኒቷ ለጀግናው ልዩ የሆነውን የአክስቱን የሾርባ አሰራር ኮፒ አድርጋ ሰርታ ታቀርብለታለች። ያደንቃታል። ጀግናው ሾርባውን እየጠጣ በጣም ይጣፍጣል፣ ልክ እንደ አክስቴ እጅ ነው ብሎ ያደንቃታል። በዚህ መሃል አክስቱ መጣ። ሁለቱም ተቃቅፈው ሲያዩአቸው በደስታ ይመርቋቸዋል። ይሁን እንጂ ረዳቷ ሌላ አደገኛ ሴራ ትሸርባለች። ወደ ቀድሞ አለቃዋ ትሄዳለች። ጀግናውን ካጠፋህልኝ ኩባንያውን እረከባለሁ፣ አንተም ትልቅ ጥቅም ታገኛለህ ትለዋለች። እሺ ጀግናውን ከምድረ ገጽ የሚያጠፋልሽን ጨካኝ ሰው ሰጥሻለሁ ብሎ ቃል ይገባላታል። ረዳቷ በክፋት እየሳቀች ጀግናውና ጀግኒቷ ደስታቸው ብዙም አይቆይም ብላ ትዝታለች። የዚህ ክፍል የሚያበቃው ነብሰ ገዳይ ወደ ታሪኩ ሲገባና የሁለቱ ፍቅረኞች ህይወት እንደገና አደጋ ላይ መውደቁን በማሳየት ነው። በክፍል 7 እስክንገናኝ ድረስ ቸር ቆዩን።